እገልሻለሁ። ስንድ እገልሻለሁ። ተይ ብያለሁ። ዝም በይ። እስኪ ተይ ልጅ ተረጋጊ። እኔ እኮ የሰማሁትንና ያየሁትን እንጂ እውነቱን እኮ የሚያውቀው አንድ ፈጣሪ ብቻ ነው። ማለት ቆመሽ እያዳመጥሽኝ ነበር ማለት ነው? ዳግም ይባላል። እናቱ በሽተኛ ነገር ናት። ማለት ቆመሽ እያዳመጥሽኝ ነበር ማለት ነው? አረ አይደለም። ለምን ብዬ አዳምጥሻለሁ? ምን እየሰራሽ ነው ልሽ ነበር አፈጣጤ። እኔም ለማያ ቁርስ ልሰራላት ነበር። ግን ለምን ደነገጥሽ? አትደንግጭ፣ አይዞሽ። አረ አልደነገጥኩም። ምን የሚያስደነግጥ ነገር አለ? ባይሆን ግን ንግግርሽ ትንሽ ደስ አይልም። ማለት ምንም አላማርሽኝም አንቺ ሴትዮ። ቆይ ሲጀመር እኔ እያለሁ አንቺን ለማያማ ምግብ ሰሪ ያደረገሽ ወይስ ማያ በምግብ ተጎድታለች ብሎ ለማቃጠር እንዲመችሽ ነው? ኧረ እኔ አላልኩም። ለምን እልሻለሁ? እኔማ በምን አቅሜ እስከ ዛሬ መሰደግሻት አንቺ ነሽ እንትን ነግራኛለች። የምን ሰው ቤት ገብቶ አጉል ማሽቃበጥ ነው ታዲያ? ሳስበው ግን አሁንም እብደትሽ አለቀቀሽም። አይዞሽ፣ ምንም አታስቢ። በተናገርሽው ነገር ግን ታተከላተቀኝሽ። እኔም ማገዝ ከፈለግሽ አንቺ ሞሽ ያደረቅ ልጅሽን ይዘሽ ከዚህ ቤት ጥፊ። ሁለታችሁም ምንም ደስ አላላችሁ። አይ እሱን እንኳን ማድረግ አንችልም። ያው ለራሴ ቃል ገብቻለሁ ማያ እስከምትድን ድረስ እዚሁ ለመቆየት። እስክትድን ነው እስክትሞት? ጥፊ ከብቴ ውጪ። ትንሽ አየር እየተቀበልኩ ጭራሽ ማንም ባልነበረኝ ሰዓት እና ደግሞ ችግሬ እንደ ችግር አይተህ አብረኝ ስለነበርክ በጣም አመሰግናለሁ። እሺ የምር አንተ በጣም ጥሩ ሰው ነህ። ተይስቲ እንደዛ የሚባል እንኳን ሰው አይደለም። ማንም በሌለኝ ሰዓት ከጎኔ ነበራችሁ። ግን ደግሞ ዳግ ያሏሽ ውስጤ በጣም እየተረበሸ ነው፣ ተጨንቄያለሁ። ይገባኛል ትትዬ፣ ይህ ስሜት ያለው አንቺ ጋር ብቻ አይደለም፣ ለእኔም ልቤን ከብዶኛል። አሁን ማድረግ የምችለው ነገር ቢኖር ፈጣሪን እየተማጸንኩ የቀረችኝን 3 ወር ከልጄ ጋር ጥሩ ጊዜ ማሳለፍ። ቆይ ግን 3 ወር ለእናትና ለልጅ እውነት ይበቃል? ትትዬ ምናልባት አላወቅን ይሆናል እንጂ ከሷ ያነሰ ቀን በህይወት መዝገባችን ላይ ሰፍሮ ይሆናል። ትትዬ የሰው ልጅ ድንገት ወጥቶ ከሚቀርባት ዓለም 3 ወር ለሰንበት አያንስም። ግን ቢሆንም እግዚአብሔር የፈቀደ ተስፋ እንዳልቆርጥ ቃል ስለገባሁልህ ነው እንጂ ማን ባየኋት ቁጥር ቀን በቀን እየሞትኩኝ ነው። ትትዬ እስከፈለግሽው ሰዓት ከጎንሽ ነው። መቼም ቢሆን ነው ማልሰለችሽ። ደግሞ አንድ ነገር ልንገርሽ፣ እንደዚህ የተፈተንሽው ምናልባት እግዚአብሔር በብዙ ሊክስሽ ይሆናል። በቃ አሁን ናይን ወስደን ትንሽ እናጫውታት። ትንሽ ምን አዲስ ነገር አለ? አይ ምንም የለም። ያው ግን በትህትና ዙሪያ አዲስ ፍቅረኛ ሳትይዝ አልቀረችም። ያው ግምት ነው። ልጁን ከነናቱ ቤት አምጥታ አስገብታለች። ልጁ ማን ነው? የዚህ ሰፈር ልጅ ነው፣ ዳግም ይባላል። እናቱ በሽተኛ ነገር ናት። አሁን ግን ተሽሏታል ብሎ አመጣት። መልካም። ግን ተጠንቀቂሽ። ሁሉም አይኖች አንቺ ላይ ናቸው። ኦኬ? ለምታደርጊያቸው ነገሮች ሁሉ በጣም ጥንቃቄ ያስፈልግሻል። ሁሉ ነገር በእጅ ሊገባ ጥቂት ታይቀር። ያኔ ሁሉም ሰው ከትህትና ጋር እልም ብሎ ይጠፋል። እሺ እኔ የምለው ታዴ የሚባል ልጅ ቤት ወጥቶ ያውቃል? ታዴ? አይ እኔ ከነገርኩ ውጪ ማንም ሰው መጥቶ ያውቃል?
ያልሽ እንዳልኩሽ በአግባቡ ስንዱ ማነህ? ምንድነው? ምን ይዘጋል? አትናገርም እንዴ? ሰው ምን ይገትራል? ታዴ ይባላለሁ። ታዴ? ምንድነው? ምን ማለት? ምንም አልገባኝም። ምንድነው? እባክሽ 5 ደቂቃ ስኛልሽ ቁጭ ብለን እናውራ። ምንም ማውራው ጉዳይ የለኝም። እመኚ፣ ይሄ የምናወራው ጉዳይ ላንቺ የሚጠቅምሽ ነው። ጊዜሽን የምታባክኝበት አይደለም። 10 ደቂቃ ብቻ ስጪኝ። 10 ደቂቃ ይኸው 10 ደቂቃ ብቻ ስጪኝ። ቁጭ ብለን እናውራ። ላንቺ ነው የሚጠቅመው። ግድ የለሽም። እመኚኝ። 10 ደቂቃ ብቻ። እና ትህትና ስለሱ ያላትን ፍራቻ ከነገረችን ጊዜ ጀምሮ ስከታተለው ነበር። ሁሉንም ነገር ዋሽቶናል። የሚገርምሽ ነገር እንደሚናገር ሁላ አናውቅም ነበር። ታዲያ ከኔ ጋር ምን ያገናኘው? ስለሚሰጥሽ መድኃኒት ማለትም ለማያ ምግብ ላይ የምትጨምሪው መድኃኒት እንደማታውቂ ጥርጣሬ ስለገባኝ ነው። ምንም አውቀው ነገር የለም። እባክህ ተወኝ። ግን እነዛ መድኃኒቶች ምን አይነት ጉዳት ሊያስከትሉ እንደሚችሉ ታውቂያለሽ? ምንም አውቀው ነገር የለም። እባክህ ተወኝ። ተቀመጭ ስንዱ። የያዝኩት እኮ ቀልድ አይደለም። የወንድሜ ልጅ በቅርቡ እንደምትሞት እኮ ዶክተሮች ነግረውኛል። እንዲሁም ደምሴ የሚሰጥሽን መድኃኒት ሳምፕል ለፖሊሶች ሰጥቻለሁ። የእውነት አንቺም የሱ ተባባሪ ከሆንሽ አንቺም ከሱ ጋር እስር ቤት መውረድሽ አይቀርም። እኔ እኮ ምንም አውቀው ነገር የለም። አትዋሺ። ከደምሴ ጋር በስልክ ስታወሪ የነበረውን ጠቅላላ እያንዳንዱ ሰምቻለሁ። አሁንም ቢሆን ላስጠነቅቅሽ ነው የመጣሁት። ደምሴም ቢሆን እንደደረስኩበት አውቋል። ታዲያ ከኔ ጋር ምን ያገናኘዋል? እነዚህ መድኃኒቶች ደጋግመሽ በሰጠሻት ቁጥር አንድ ቀን ማያን እናጣታለን። ይሄ ደግሞ አንቺንም ያስጠረጥርሻል። ደምሴ ደግሞ በእርግጠኝነት መረጃ ለማጥፋት ሲል አንቺን መግደሉ አይቀርም። ምን? እኔ? አዎ ስንዱ፣ ሁሉንም ነገር ለፖሊሶች ሄደሽ ማትናገሪ ከሆነ አንቺንም ማያንም ነው የምናጣችሁ። በፍጹም ይህን ማድረግም አልችልም። ይገለኛል። ማያ ብትሞትም እኮ አንቺን መግደሉ አይቀርም። ይቅርታ ታዴ፣ ይሄንን በፍጹም ማድረግ አልችልም። እንዴ ስንዱ እስኪ ተይ ልጅ ተረጋጊ። እኔ እኮ የሰማሁትንና ያየሁትን እንጂ እውነቱን እኮ የሚያውቀው አንድ ፈጣሪ ብቻ ነው። ቆይ እስከ ዛሬ ድረስ እንዴት ነው ያልታየኝ? እንዴት እንደዚህ ተታለልኩኝ? እባክሽ ትህትና ተረጋጊ። ልጅቷንም እኮ እያስጨነቅሻት ነው። ዳግም ያቺ ውሻ ሰራችልኝ። በደንብ አድርጋ ነው የተጫወተችብኝ። እንባይና ሀዘኔን አይታ እንኳን አራራችልኝም። ቆይ እሺ ምን አደረኳት? ለምን? ቆይ የሆነ ጊዜ ማለቴ
እኔ አንቺ ተጣላን ጊዜ መንገድ ላይ የሆነ ሰው ስታወራና በወረቀት የተጠቀለለ ነገር ስትቀበለቻት ነው። ያ ማለት እማዬ ስንዱ ስታወራ የሰማችው አንድ ናቸው ማለት ነው። በትክክል ደምሴ ራሱ ነው። እስከ ዛሬ እኮ መናገር እንደማይችልና እንደተጸጸተ ነበር የማውቀው። እሱ ግን በደንብ ነው የተጫወተብኝ። ሰራልኝ። ወይ እኔ ጥፋት ነው። ሁሉንም ነገር በጊዜው ነግሬሽ ነው ማያ እዚህ ደረጃ ላይ ባልደረስሽ ነበር። ልጄ ተይኝ እስኪ ተንገበገብኩልሽ እኮ። ማይ አጎቴ ደምሴ መጣሽ እንዴ? ሄሎ ጌታዬ፣ ችግር ተፈጥሯል። የምን ችግር ነው የተፈጠረው? ታዴ ያልከው ሰው በር ላይ አግኝቼው ነበረ። ሁሉንም ነገር እንደሚያውቅና ሁሉም ነገር ደግሞ መልሶ ለፖሊስ እንደሚናገር ነገረኝ። አረ ከዛም በላይ ከባድ ነው። መድኃኒቱን አግኝቶታል። መድኃኒቱን ደግሞ ለምርመራ ልኮታል። ይሄ የውሻ ልጅ እንደፈራሁት ቀደሜ ማለት ነው። ጌታዬ፣ አሁኑኑ ከዚህ መሄድ ያለብን፣ አለበዛ ተያይዘን ወኔ መውረዳችን ነው። እኔ የምለው ትህትና ሰምታለች? በፍጹም ትህትና የምታውቅ አይመስለኝም። ግን ትህትና ካወቀች መጥፋቴ ነው። ስለዚህ እሷ ሳታውቅ ቶሎ ብዬ ልብሴን ይዤ ከዛ ቤት መውጣት አለብኝ። እሺ በቃ ይኸውልሽ፣ አንቺ ተረጋጊ። እኔ ሁሉንም ነገር አስተካክላለሁ። አንተ ምን ሆነ ነው? ቀስ ብለህ አትገባም እንዴ? ኧረ እባክህ። እሺ ወንድም አለ የኔን ድምፅ መስማት ይሄን ያህል እንዳጓጓ ለምን አልነገርከኝ? በመጨረሻም ለ2 ዓመት ሙሉ አጥልቀው የነበረ የማስመሰል ጭንብል ሊወልቅ ነው። አፍህም ሊፈታ ነው። በትክክል ወንድሜን ካስደስተው ለምን አላደርገው? ምን ዋጋ አለው? በተቃራኒው እኔ ስደሰት አንተ ደስ አይልም። አንተን የሚያስደስት ምንድን ነው? የትህትና መጥፋት፣ የማያ ሞት ወይስ ሀብቱ ማውረስ? ከዚህ በላይ ምን የሚያስደስተኝ ነገር አለ? ከዚህ በላይ ምን ያስደስተኝ? ግን ምን ዋጋ አለው? አንተ የኔን ደስታ ለማክሰም ረዥም መንገድ ትጓዝ ነበር። የባስ ብሎ አሽከሬን አቅጣጫዋን ለማሳት ረዥም መንገድ ተጉዛል። እሱ ልጠይቀኝ እንደመጣ ቀድሞንም ገብቶኛል። አሁን የጀመርከውን ክስ እንድታቆሙ እፈልጋለሁ። አይ የምትል ከሆነ ግን እመነኝ፣ ይህ ኃይለኝነቴ ለአንተም ቢሆን የሚመለስ አይደለም። ይህን ነገር ደግሞ ታውቀዋለህ። እንግዲያውስ ያንን ማድረግ ስለማልችል መግደል ከፈለግ ከዚህ የተሻለ ጊዜ የለ። ትሰማኛለህ? እኔ ይኸውልህ ከዚህ በኋላ ለቀልድ የሚሆን ምንም አይነት ጊዜ የለኝም። እሺ ምንም የማደርገው ነገር የለም። ከፈለግ ግደለኝ። ለዛሽ ምስኪን ልጅ ደግሞ በማተማ ይቆጭ ገለሃለሁ። ጠርጊ ነው ምግል ማድረግ እንዳይመስል ጽኑ ማድረግ ገደልኩት። ምንድን ነው ማድረገው? አንቺ ማትረቢ ቆይ ትንሽ አላሳዝንሽም? ትንሽ እንኳን አትራሪልኝም? እንዴት ነው አይደል የቀረብኩሽ? ጭራሽ እንባይን አይተሽ እንኳን ትንሽ አትራሪልኝም? ምን አደረኩሽ? እኔ ምንም የሚያገባኝ ጉዳይ የለም። ራሴን ያተረፍኩት እና ማያ ምን ታርግሽ? እቺ ህፃን ምን ታርግ? ትሰሚኛለሽ? በጣም ጨካኝና አማትራቢ ሴት ነሽ። እሺ አትራቢም። ስታስጠላ። ይኸውልሽ
እኔም ማውቀው ጉዳይ የለም። እዚህ ነገር ውስጥ አታስገብኝ። ልብሴን ይዤ መውጣት ብቻ ነው የምፈልገው። ኧረ እባክሽ ወዴት አባሽ ነው የምትወጪው? ከዛ አረመኔ ከሆነ ሰውዬ ጋር ልጄን ተባብረሽ ከገደልሽ በኋላ ከዚህ ቤት በሰላም ትወጪምብሻል እንዴ? ጉዳዩ ሁለታችሁ ነው። እዚህ ውስጥ የሚያገባኝ ነገር የለም። ተው ብዬው ነበረ። ካላደረግሽ ገልሻለሁ አለ። እኔ ደግሞ መኖር ስለምፈልግ አደረኩት። በቃ እና ታዲያ የኔ ልጅ ምን ታደርግሽ? የኔ ልጅ ምን ታደርግሽ? የኔ ልጅ ምን እኔ መኖር እፈልጋለሁ እኮ ማያ ወንድሜ ገደልኩት። በፍጹም እስር ቤት ማግባት የለብኝም። በፍጹም ቀሪ ዕድሜዬንማ እስር ቤት ማሳለፍ አልፈልግም። የልቧ ሞልቶላት እንደፈለገች እየፈነጨች ስትኖርማ ማየት አልችልም። እገላታለሁ። ትህትናስ ማያ ሞተች። ማያ ሞተች። ማያ ነችና ሰላም በያት። ትሰምኛለሽ? ከዚህ በኋላ ዳግም አንቺን ላይሽ አልፈልግም። በቃ ግንባርሽን ወፊት አደርግልሻለሁ። ተግባባን? ይኸውልሽ እገልሻለሁ። እገልሻለሁ። ተወኝ ብያለሁ። ዝም በይ። ጌም ኦቨር። አንቺም ወደማትመለሽበት እኔም ወደማልመለስበት ሄዳለሁ። ያገኘኸውን ለሙቀት የሚሆን ነገር አምጣላት። እሺ በቃ እንዳዘግይሻል።
ተመስገን አምላኬ፣ ሁሉም ነገር አበቃ። ደምሴ ሊነጥቀኝ የነበረውን የልጄን ህይወት ራሱ በእጁ ሰጠኝ። ደምሴ ራሱን በማጥፋቱ ለልጄ የሚሆን ልብ አበረከተላት። አሁን ማያዬም ፍጹም ጤናማ ናት። ተስፋ ለመቁረጤ ልጄን አዳናት። ለካ እግዚአብሔር በብዙ የሚባርክ አምላክም ነው። አሁን ደስተኛ ቤተሰብ አለኝ። ስንድም ላደረገችው ነገር ቅጣት አግኝታለች። በደረሰባት ጉዳት ግማሽ አካሏ ማንቀሳቀስ እንዳትችል ሆናለች። አንተን ለእኔ የሰጠኝ አምላክ የተመሰገነ ነው። ዳግም ስለ ሁሉም ነገር አመሰግናለሁ። አይትስዬ፣ ሁሉንም ነገር ያደረኩት እኮ ያንቺ መልካምነት አይቼ በጭራሽ ምስጋና ይገባኛል። ታውቃለህ፣ የመጀመሪያ ጊዜ ስንገናኝ ፋንክቼ እንደነበር ሳስብ ራሱ በጣም ነው የምጸጸተው። ብቻ አጋጣሚ የማያገናኘው የሞተን ሰው ብቻ ነው። እንኳንም አገኘሁህ፣ እንኳንም አወቅኩ። በቃ ምን ነው የቀረ ነገር አለ እንዴ? አረ የለም። ሆሆ ደግሞ ልፈነክቺ ነው? እሰይ እሺ። የኔ ቆንጆ ስታኮርፊ ደግሞ እንዴት አባቱ እንደምታምር የኔ መልአክ። እውነቱን ልንገርሽ ስትይ አፍቅሬሻለሁ። ግን ደግሞ ለሁለታ ምላሽ ብቻ ስትይ ከኔ ጋር ልትሆኚ አልፈልግም። ዳግም አንተ በጣም ልዩ ሰው ነህ። ያው መጀመሪያም ጥያቄው ከአንተ መጣ ብዬ ነው እንጂ አንተን አለማፍቀር አይቻልም። ደምሴ ራሱን ስቶ ባየው ሰዓት ነው እንደ ሞተ ተሰልፎ ጥሎት ወጣ። አሁን ደስተኛ ቤተሰብ እናም ፈጣሪ ነው።